ሰላም ሰላም እንዴት ናችሁ? አማን ናችሁ? ዛሬ ትልቅ ሰው እናያለን። ትልቅ ሰው ለናንተ ዛሬ ይዤ መጥቻለሁ። አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ እና ደወል ምልክቷን ጫኑ። ቪዲዮ ስለቅ እናንተ ጋር እንዲደርስ እና ላይክ አድርጋችሁ ጀምሩ። ይሄ የመከታተል ቪዲዮ ነው። በየቀኑ እንደዚህ አይነት ቪዲዮ የምትወዱ ከሆነ እናንተ ጋር እንዲደርሱ ላይክ አድርጋችሁ ቪዲዮን ጀምሩ። ዛሬ ለእናንተ ይዤ የመጣሁት ዶክተር ኢንተርፕረነር ቢዝነስማን እንደው የራሱ የሆነ የካምፓኒ ኦነር ነው። ኑቲ ዳሎር ኢንተርቴይንመንት ኑቲ ነው ቅጥል ስሙ። ትክክለኛ ስሙ ጢሞቴዎስ ይባላል። እንዲሁ በአሁኑ ሰዓት በኢትዮጵያ ዙሪያ ክልል ከተሞች እንዲሁ በአዲስ አበባ ወጣቶችን ያበረታታና ኮንተንት ክሬተር፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን ያስተማረ የሚገኘው በትክክለኛ ስሙ ጢሞቴዎስ ይባላል። ጢሞቴዎስ በልጅነቱ ስራ የሚወድና ኢንተለጀንት የሆነ ማይንድ ሴት ያለ ልጅ ነው። ያደገው የተወለደው በወላይታ ሶዶ ነው። ውቢቷ በወላይታ ሶዶ ከተማ ነው የተወለደው እና ልጁ በዛ ሰዓትን በጣም ጎበዝና ታታሪ ነበር። እንዲሁ ብር እንዴት ይገኛል፣ እንዴት ብር ይሰራል ብሎ በልጅነት ያሰበ ሰው ነው። አሁንም የራሱን ህልም ያለመውን የሚኖር ታታሪና ብርቱ ልጅ ነው ዶክተር ጢሞቴዎስ። ዶክተር ጢሞቴዎስ በልጅነቱ ቀን ስራ ለመስራትም ወጥቶ ነበር እና እንዲሁም ቀን ስራውን ሰርቶ ደሞዝም አልተከፈለም። በዛ ተናዶ እንዴት ብር ሊገኝ ይችላል ብሎ በጣም አሰበና ከዛ በኋላ አንድ የኮምፒውተር ቤት ገባ። ልጁ በጣም ጎበዝ ተማሪ ነበር። በዛ ሰዓት 8ኛ ክፍል ነበር እና ኮምፒውተር ቤት ገባና ሚሞሪዎችን፣ ፍላሽ ካርዶችን፣ ፊልም ምናምን የጫነ ነበር። በዛ ሰዓት እሱ የሆነስ ጓደኞች ለኮምፒውተር ቤት ሪሰርች ፔፐርን እንዲጽፍለት ነገሩት። ከዛ በኋላ ልጁ በጣም ፈጣኝ ነውና በሪሰርች ፔፐርን ጻፈ። ከዛ በኋላ ልጆችን ወደዱ እና ሁሉ ጊዜ ደንበኛ ሆኖ የወላይታ ሶዶ ዩኒቨርሲቲ ተማሪዎች ነበሩ እና እዛ ሪሰርች የጻፈ ብር በልጅነቱ ያገኘ ነበር። ቤተሰብም አያስቸግርም፣ ማንንም አይጠይቅም እና በቀን 300 ብር የሰራ ነበር። ጎን ለጎኑ ትምህርቱን የተማረ ለትምህርትም በጣም ጎበዝና ታታሪ ልጅ ነው። በዛ ሰዓት ብር እንዴት እንደሚገኝ አወቀ እና ዩኒቨርሲቲ ገባ። 9ና 10ን ጨረሰ። 11 12ን በጥሩ ውጤት ዩኒቨርሲቲ ገባ ማለት ነው። ከገባ በኋላ እንዲሁም ጢሞቴዎስ በትምህርቱም በጣም ጎበዝ ነው። ቤተሰቡን ማስቸገርም አልፈለገም። ከቤተሰብ ብር ሲላክ አይወድም ነበር። እንደው ባልተበላበት ሰዓት ዩቲዩብ ከፈተ። ከጓደኛው ዩቲዩብ እንደሚከፍል ሰማና ዩቲዩብ ከፈተ። ዩቲዩብ ከፍቶ እየሰራ ያለ ብዙ ዩቲዩብ አካውንቶች ሀክ የተደረጉትም አሉ፣ የተዘጉትም አሉ። በአሁኑ ሰዓት እሱ ከፍቶ የሚጠቀመው ዳሎል ኢንተርቴይንመንት 500,000 ሰብስክራይብ በላይ አለው እና በዛ ሰዓት
ብዙ ዩቲዩብን ከፈተ፣ ተዘጋ እያለ አሁንም ተስፋ አልቆረጠም። ልጁ በጣም ጎበዝ ስለሆነ ተስፋም አልቆረጠም። እየሰራ ያለ በ30,000 ብር በመጀመሪያ ሰዓት 30,000 ብር አገኘ እና ጓደኞችን የራሱን ጓደኞችን ጋበዘ፣ አወቀ ስራውን። ከዛ በኋላ ዳሎል ኢንተርቴይንመንት ዶክተር ጢሞቴዎስ በሜዲሲን ተማሪ ነበር ዩኒቨርሲቲ ያለ። በሜዲሲን ተመርቆ ወጣ ከዩኒቨርሲቲ ማለት ነው። ከዩኒቨርሲቲ ተመርቆ ከተመረቀ በኋላ ኮሮና ነበር፣ እቤት ተቀመጠ። አሁንም እየሰራ ነው። እቤት ቁጭ ብሎ እየሰራ ነበር። 6 ወር ኮሮና ነበር እየሰራ ያለ። የራሱ የሆነ ዌብሳይት ዴቨሎፕ ማድረግ ፈለገ። በጣም ጎበዝ ስለሆነ በራሱ ዌብሳይትን ዴቨሎፕ ማድረግ ቻለ። ሰውን ጠየቀ። እንዲሁም ከ100,000 ብር በላይ እሱን እንደሚያስከፍሉ ነገሩት። እሱ ግን እኔ በራሴ ከፍታለሁ ብሎ የራሱን ዳሎል ገበያ የሚል ዌብሳይትን ዴቨሎፕ አደረገ። በአሳዛኝ ሁኔታ ለሱ ወንድም ነበር። ያ ወንድምም ዳሎል ገበያ ላይ እንዲሰራ ሀሳቡ ነበር። ግን ወንድሙ እንደ እግዚአብሔር ፍቃድ ሆኖ እሱም በአሳዛኝ ሁኔታ ሞተ። ዳሎል ኑቲ በጣም ልቡ ተሰበረ በሆነ ኬዝ ምክንያት ልጁ ከሞተ በኋላ እና የራሱ የሆነ እሱ ሀሳቡ አልነበረም። የራሱ የዳሎል ኢንተርቴይንመንት ለራሱ አውነር መሆን አልፈለገም። ለወንድሙ ነበር ያሰበው። ግን ስላልተፈቀደው ፈጣሪ ወንድሙን ጠራ። ዳሎል ኢንተርቴይንመንት ከዛ ቀን ጀምሮ በጣም በትጋት የሰራ ዳሎል ገበያን ከፈተ። ዌብሳይቱን ዴቨሎፕ አደረገ። እንዲሁ ክላውድ ኮምፒውቲንግ ጀመረ፣ ኦንላይን ቢዝነስ። በአሁኑ ሰዓት ስቲል ሰው ሁሉ የሚያውቀው ዳሎል ኢንተርቴይንመንት የሚታወቅ ካምፓኒ ነው። ኮንተንት ክሬተር፣ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ ሁሉን የሚያስተምር እና ምርጥ ሁሉም በክልል ከተሞች አሁንም ዞሮ የሚያስተምር ወጣቱን ቢዝነስ ማን ያደረገ ያለ ሰው ነው። ዳሎል ኢንተርቴይንመንት ለኢትዮጵያም ሆነ ለወላይታም በጣም ትልቅ ልጅ ነውና እሱም ዳሎል ኢንተርቴይንመንት ይባላል። ዳሎል ኢንተርቴይንመንት የራሱን ትዳር አጋሩን በዩኒቨርሲቲ ያለ ነበር የጀመረው። በዩቲዩብ ነበር የተተዋወቀው። ከዛ በኋላ ኮሜንት ላይ እየተጻጻፉ ነበር። የአዳማ ልጅ ነበረች። እሷ ምርጥ ታታሪና ጎበዝ ነበረች። ከዳሎል ኢንተርቴይንመንት ቀኝ እጅ ሆና ከኑቲ ጋር የሰራች ነበር። እሷንም ትዳር አጋር ለመያዝ ዳሎል ኢንተርቴይንመንት በቅቷል። እሷም ጎበዝና ታታሪ ጨዋ ልጅ ናት። በአሁኑ ሰዓት እሷም ሾፒንግ የሰራች ነው። ጥሩ ልጅና ለኢትዮጵያ አራዊ የሆነ ልጅ ነው። በጣም የሚወደድና ከልክ በላይ ለኛ ለወጣቶች እንዲሁም ለኢትዮጵያ የሚያስፈልግ ልጅ ነውና ዳሎል ኢንተርቴይንመንት በጣም ከልብ እንወዳለን፣ እናመሰግናለን እያልን ይሄ ከክልል ከተማ የመጣ ምስጋና ነውና እኔ ይሄን ቪዲዮ ስሰራ በሱ ተነሳሽነትና በሱ ምክር የተነሳ ነውና ይሄን ቪዲዮ የሚሰራው። ስለዚህ ላይክ አድርጋችሁ ሰብስክራይብ አድርጉ። በጣም ከልብ ወዳችኋለሁ። አመሰግናለሁ። ዳሎል ኢንተርቴይንመንት ኑቲ፣ የኑቲ ባለቤት ፈጣሪ እናንተን እስከ ዘላለም
ይባርካችሁ። ከልብ ከልብ እወዳለሁ። እንወዳለን ኑቲ